ጤና ይስጥልን ተመልካቾቻችን ይህ ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊው ተጓዥ ቤተሰቦች የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን በኢትዮጵያ ከሚገኙ የወፍ ዝርያዎች መካከል የተወሰኑትን እያነሳን የት ይገኛሉ፣ አጠቃላይ ባህሪያቸውስ ምን ይመስላል የሚለውን ዛሬም አንስተን የምንወያይ ይሆናል። ያን ብቻም አይደለም እንግዳ ሆነው ከመጡት ልጆችና ወላጆች ጋርም የጉብኝት ባህላቸውን እየተነጋገረን የት አካባቢ ሄደው እንደሚያውቁ እየተወያየን ቆይታ የምናደርግ ነው የሚሆነው። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታ አደርጋለሁ። እንግዶቼ እንግዲህ ዛሬ በዚህ በተጓዥ ቤተሰቦች ፕሮግራም ላይ እንግዳ ሆናችሁ ስለመጣችሁ እጅግ በጣም አድርጌ አመሰግናለሁ። እንኳን ደህና መጣችሁ። እስኪ እንተዋወቅ አይደለም? አዎ እስኪ ካንቺ ጋር እንተዋወቅ። ስሜ ዩስቲና ዘሪን ይባላል። ከሰሚት ኮንዶሚኒየም ነው የመጣሁት። የሳፋሪ አካዳሚ የ7ኛ ክፍል ተማሪ ነኝ። የ7ኛ ክፍል ተማሪ ነሽ? አዎ። እሺ ተጓዥ ቤተሰቦችን ተከታትለሽ ታውቂያለሽ? አዎ። እሺ እንደው ምን የተለየ ችሎታ አለሽ እንደው ዩስቲና? አዎ በገና አለኝ። በገና መደርደር ትችያለሽ? አዎ። አሃ ዛሬ በገና እነሱ ጋር ስለማይኖር እና በነግራቸው ስለማያውቁት ችግር የለም ብለሽ እንዳይሆን እንዳናመጣ እናምጣ። አዎ ይምጣ። ትደረድሪያለሽ? ጎበዝ። እሺ ሌላስ? ሌላ ስዕልና ትወና። ስዕል መሳልም ትችያለሽ? አዎ። ትወናም ትችያለሽ? ትወና ትችላለች። እናያት እንዴ? እናያት አንድ ጊዜ እሺ ነይ እስቲ። እሺ አሁን እኔ ያንቺ ልጅ ልሁን ወይስ ያንቺ አባት ልሁን? ወይ አንቺ ልጅ ትሆኛለሽ? አንቺ ልጅ ትሆኛለሽ? እሺ ስለዚህ አንቺ ከትምህርት ቤት ነው የመጣሽው አሉ። ከዛ ደግሞ ዩኒፎርምሽን ሳትቀይሪ ነው ያገኘውሽ አሉ። እሺ አሁን ከትምህርት ቤት ነይ እስቲ። አሁን ለምሳሌ እሺ እኔ አባትሽ ነኝ። እኔ ሽማግሌ ልሁን ወይስ ወጣት አባት ልሁን? ወጣት አባት ልሁን? እሺ ቀጥይ። ነይ። እንዴት ነሽ የኔ ልጅ? ደህና ነሽ ወይ? ደህና። ትምህርት ዛሬ እንዴት ነበረ? በጣም ጥሩ ነበረ። ምን ተማራችሁ ዛሬ? ስለ አካባቢ ጥበቃ ነው የተማርነው። አሃ የቤት ስራሽን በደንብ ሰርተሽ ሄደሽ ነበረ? አዎ። እሺ እና ሚስ ምን አለች? ሚስ በዚሁ ቀጥ የቤት ስራሽን ሁልጊዜ ስሪ ብላኛለች። መልካም። አሁን ዩኒፎርምሽን ቀይሪ፣ እንደገናም ደግሞ የቤት ስራ ካለሽ ቁጭ ብለሽ የቤት ስራሽን ስሪ። እሺ ጎበዝ። አጨብጭቡላት። እሺ እናመሰግናለን። ይሄንን ችሎታሽን ማዳበር አለብሽ። የበገና ድርደራውንም እንደዚሁም ደግሞ የትወና ተሰጥኦሽንም ማዳበር መቻል አለብሽ። እሺ እናመሰግናለን። እሺ እስቲ ካንቺ ጋር ደግሞ እንተዋወቅ። እሺ ስሜ ስምረን ለገሰ ይባላል። የመጣሁት ከሰሚት ኮንዶሚኒየም ነው። የዩስቲና ዘሪሁን ወላጅ እናት ነኝ። መልካም። እንደው እንደ ቤተሰብ በጋራ የት አካባቢ ሄዳችሁ ታውቃላችሁ? የጉብኝት ባህላችሁ ምን ይመስላል? እስቲ ንገሪ። አዎ እንግዲህ የጉብኝት ባህላችን ጥሩ ነው። ያው በጣም ጥሩ የሚባል ባይሆንም ጊዜ በፈቀደ መጠን የተወሰኑ ቦታዎችን ለማየት ሞክረናል። ከዚሁ ብንጀምር እንጦጦ አካባቢ ላይ የተሰሩትን ሄደን ለማየት ችለናል። ወደ ደብረ ዘይትም የተለያዩ ቦታዎች አንዳንድ ቦታዎች ለመሄድ ሙከራ እናደርጋለን። መልካም። እንደው ምናልባት የተወሰነ ጊዜ ከልጆች ጋራ እንደዚህ ማሳለፉ ከዛ በተጨማሪም ደግሞ የቱሪስት መዳረሻ ስፍራዎችን ለልጆቹ ማሳየቱ ምን ጠቀሜታ ይኖረዋል ብለሽ ታስቢያለሽ? ብዙ ጠቀሜታ አለው። ልጆች መጀመሪያ አካባቢያቸው ላይ ያለውን ነገር ሳያውቁ ሌላ ነገርን ከማወቃቸው በፊት አካባቢያቸውን ማወቅ አለባቸው ብዬ አስባለሁ። አካባቢያቸውን ብቻ ሳይሆን ሀገራቸውን፣ ለምሳሌ አዲስ አበባ ከሆነ የሚኖሩት አዲስ አበባ አቅራቢያ ላይ ወደ ሱሉልታ፣ ወደ እንጦጦ፣ ወደ ሞጫ አካባቢ ላይ ያሉትን የቱሪስት መስህብ የሆኑ ቦታዎችን ቢያዩ ጥሩ ነው ብዬ አስባለሁ። በጣም አመሰግናለሁ። እስኪ ካንቺ ጋር ደግሞ እንተዋወቅ። ስሜ ማርያማዊት አንተነ ይባላል። የመጣሁት ከቂርቆስ ክፍለ ከተማ ነው። የሶሊያና አካዳሚ ተማሪ ነኝ። ክፍሌ 4ኛ ቢ ነው። ተጓዥ ቤተሰቦችን ተከታትለሽ ታውቂያለሽ? አዎ። እሺ እስኪ በትምህርት ቤት ወይም እንደ ቤተሰብ የት አካባቢ ሄዳችሁ ታውቃላችሁ? በትምህርት ቤት እዚህ ሸጎሌ ጎብኝተን እናውቃለን። ገላን ሄደን እናውቃለን። ከዛም አንድነት ፓርክ ሄደን እናውቃለን። ከቤተሰቦቼ ጋር ደግሞ ጊዮን ሄደን አዲስ አበባ ፓርክ ሄደን እናውቃለን። እንዴ በጣም ብዙ ጎብኝታችኋል። በጣም ጎበዝ። ምን የተለየ ችሎታ አለሽ አንቺ?
እኔ ስዕል ነው መሳል የምችለው። ስዕል ትችያለሽ በደንብ? አይ በደንብ አይደለም፣ ትንሽ ሞክራለሁ። እንዴ አሁን ሳይ እንዳልልሽ ነው እንዴ እስላለሁ ብለሽ? አይ ትንሽ ሞክራለሁ ያልሽው ሳይ እንዳልልሽ ነው ነው? አይደለም። ይሄ ችሎታ ከሆነ ማሳደግ ጥሩ ነው። እሺ ከዛ ሁሌም በችሎታሽ እየጨመርሽ መሄድ አለብሽ። እሺ እጅግ በጣም አድርጌ አመሰግናለሁ። እሺ እስኪ ካንቺ ጋር ደግሞ እስኪ እንተዋወቅ። ስሜ ጽጌረዳ አዳሙ ይባላል። የማርያም ታንተነህ ወላጅ እናት ነኝ። የመጣሁት ቂርቆስ ክፍለ ከተማ። መልካም። እንደው እንደ ቤተሰብ የት አካባቢ ሄዳችሁ ጎብኝታችሁ ታውቃላችሁ? የጉብኝት ባህላችሁ ምን ይመስላል? ከአዲስ አበባ ወጣ ብለን ወደ ባህር ዳር ሄደናል። ሌላ ደግሞ ወደ ጊዮን አንድነት ፓርክ ሄደናል። እዚህ ሄዳችኋል በጋራ እንደ ቤተሰብ? በጋራ። በጣም ጥሩ። እሺ እጅግ በጣም አድርጌ አመሰግናለሁ። እሺ እስኪ ካንቺ ጋር ደግሞ እስቲ እንተዋወቅ። ስሜ ሀዲል ሰሌ ይባላል። የመጣሁት ከኮተቤ ኪዳነ ምህረት ነው። የምማረው ራእይ የመጀመሪያ ደረጃ ትምህርት ቤት ከ5ኛ ክፍል ነው የመጣሁት። ከ5ኛ ክፍል? አዎ። እሺ እንደው በትምህርት ቤት የት አካባቢ ሄዳችሁ ታውቃላችሁ? አድዋ 00 ሙዚየም። እሺ አድዋ ድል መታሰቢያ ሙዚየምን ጎብኝታችኋል? አዎ። እሺ ወዳጅነት ፓርክ ጎብኝተናል። ሌላ ደግሞ የሆነ መጫወቻ ቦታዎችም ሄዳችሁ ታውቃላችሁ? እሺ ምን የተለየ ችሎታ አለሽ ግን አንቺ? ቴኳንዶ ተምረሻል? አዎ። እንዴ ዛሬ ምንድነው የሆነ የተለየ ነገር ልታሳዩ ይመስለኛል እና እዚች ጋር አንድ ጊዜ እናሳይ። እኔም ነይ እንዴ ነይ። እሺ ቴኳንዶ ግን ለምንድን ነው የሚያገለግለው? እስቲ ንገሪ። ለምሳሌ ራስን ለመከላከል ይጠቅመናል። አንድ ለስነ ምግባር። እሺ ስነ ምግባር ትማሩበታላችሁ? አዎ። እሺ የት ነው የተማርሽው ግን? ትምህርት ቤታችን ግቢ ውስጥ እዛ የሚያስተምሩ አሉ? አዎ። እሺ እንዴት እንደሚባል አሳየኝ፣ እኔም እቀጥላለሁ። እሺ ቸሬት። እሺ ኪንጌ፣ ቲካን፣ ችምቢ። እሺ ቀጥያ ታዲያ እኔ ቀጥይ። ከዛን 5 መሰረታዊ ኪኮች አሉን። እሺ እነሱም የመጀመሪያው አብቻጊ ይባላል፣ እንደዚህ መመታ። እሺ ሁለተኛው ደግሞ ቶሎቻጊ ይባላል። እሺ ሶስተኛው ደግሞ ዩብቻጊ። እሺ ከዛን 4 ደግሞ አንገት መጥለፍ ነው። እኔን ልትጠልፊ? እኔ እንደዚህ ስታረጊን የመጣና እሺ በጣም አሪፍ፣ በጣም ጥሩ ነው። ዋናው ትልቁ ነገር ግን ቴኳንዶ መማሩ አንድም ቅድም እንዳልሽው ስነ ምግባርን ያስተምራል፣ ራስን ለመከላከል ያገዛል አይደለም? ስለዚህ አንቺም ለሌሎች ልጆች ታስተምሪያለሽ ብዬ አስባለሁ አይደለም? ቴኳንዶ እየሰራሽ መጎብኘት ትችያለሽ፣ የተለያዩ ሀገሮችን መጎብኘት ትችያለሽ። እሺ እጅግ በጣም አድርጌ አመሰግናለሁ። እሺ ቦታሽ ላይ ተቀመጪ። እሺ ካንቺ ጋር ደግሞ እስኪ እንተዋወቅ። ስሜ መዲና አህመድ ይባላል። የመጣው ኮተቤ ኪዳነ ምህረት እና የሀዲል ወላጅ እናት። እሺ እንደው እንደ ቤተሰብ የት አካባቢ በጋራ ጎብኝታችሁ ታውቃላችሁ? እንደ ቤተሰብ አንደኛ እዚህ እነሱ በትምህርትም ቢጎበኙትም እኔም ወስጃቸዋለሁ። አድዋ አንድነት ፓርክ፣ አንበሳ ግቢ። ይሄን ሁሉ ጎብኝተዋል? አዎ። በጣም ጥሩ። እንደው ምናልባት ለልጆች እንደዚህ ማስጎብኘቱ ምን ጠቀሜታ ይኖረዋል ብለሽ ታስቢያለሽ? ለልጆች በቃ የሆነ ጥሩ ነው። ፍሪደም ያገኛሉ፣ አይጨናነቁም፣ ደስታ ይሰማቸዋልና ያው እኔ ማረገው በትምህርታቸው ላይ እንዲበረቱ በቃ እንደዚህ ያደርግላቸዋለሁ እንዲበረታቱልኝ በማሰብ ነው ማስጎበኛቸውና ሀገራቸውንም እንዲያውቁልኝ። ይሄ ደግሞ በጣም አሪፍ የሆነ ልምድ ነው። ምክንያቱም በትምህርታቸው በጣም ጎበዝ ሲሆኑ የሚጎበኙ ቦታዎችን እንደ ሽልማት ማቅረቡ በጣም ጥሩ ልምድ ነው። በጣም አሪፍ ነው። ጥሩ ነው። እጅግ በጣም አድርጌ ያመሰግናለሁ። ዛሬ እንግዲህ በጣም አሪፍ ቆይታ እናደርጋለን ብዬ አስባለሁ። ወደ ጨዋታችን ከመግባታችን በፊት ግን ከዚህ በፊት በዚህ በተጓዥ ቤተሰቦች ፕሮግራም ላይ መጥተው አሸናፊ የሆኑ ልጆች ሄደው የጎበኙት ቦታ አለና እሱን አይተን ስንመለስ ወደ ጨዋታችን እንገባለን። የጎብኚዎች ምስጋና ኮምፒውተርን እንከፍትና እናየዋለን ማለት ነው። የጎብኚዎች ምስጋና ኮምፒውተር። እሺ እነዚህ እንግዲህ የምትመለከቷቸው በዚህ ፕሮግራም ላይ ቀርበው አሸናፊ የሆኑ ልጆችና ወላጆች በጋራ ተሰብስበው የአንድነት ፓርክን የጎበኙበትና ፎቶግራፍም የላኩልን ነው። በነገራችን ላይ መንታ ልጆች ተወዳዳሪ በነበሩበት ጊዜ
አሸናፊ የሆኑት ናቸው እነዚህ እና መንታ ናቸው እንደምትመለከቷቸው ማለት ነው። እዛ ወደ እንስሳት ማቆያው አካባቢ ያለው ስፍራ ነው። እዚህ ጋር ደግሞ የተለያዩ የእንጨት ቅርጻ ቅርጾች ያሉበት ቦታ ላይ የተነሱት ፎቶግራፍ ነው። ይሄ መግቢያው አቅራቢያ ላይ ያለ አንድነት ፓርክ ሲገባ መግቢያው አቅራቢያ ላይ ያለ ነው። ይሄ ደግሞ የአጼ ኃይለ ሥላሴ የግብር አዳራሽ ወይም ደግሞ በዘመኑ ግብር ያበሉበት የነበረበት አዳራሽን የጎበኙበት ነው። በጣም በርካታ የላኩልን ፎቶግራፎች አሉ። ነገር ግን የተወሰኑትን የመረጥንበት ነውና እንግዲህ ከመካከላችሁ አሸናፊ የሚሆን ሰውም ይህን አንድነት ፓርክን እንደዚሁ የሚጎበኝ ይሆናል። በፎቶግራፍ ብቻ ሳይሆን በቪዲዮም ልከውልናል። የቪዲዮውንም ደግሞ ተከታትለን እንመለስ። ኢቲቪ የልጆች ዓለም ተጓዥ ቤተሰቦች አንድነት ፓርክን እንድንጎበኝ ስላደረጋችሁ እናመሰግናለን። እንዲሁም አንድነት ፓርክን እንድንጎበኝ ስላደረጋችሁ እናመሰግናለን። እሺ እናመሰግናለን። እንግዲህ ቀደም ሲል እንደተከታተላችሁት የአንድነት ፓርክ በተለይ በዚህ በተጓዥ ቤተሰቦች ፕሮግራም ላይ ቀርበው አሸናፊ የሚሆኑ ልጆችና ወላጆች አንደኛ ሲወጡ ይምጡና እኛ ጋር በነፃ ይጎብኙ ስላለን እጅግ በጣም እናመሰግናለን። እናጨብጭብላችሁ አይደለም? እናጨብጭብላችሁ። አዎ እናጨብጭብላችኋለን። እናመሰግናለን እንላችኋለን። ያን ብቻም አይደለም፣ እነዚህን ሽልማቶች ያቀረበልን ደግሞ ንብ ከረሜላና ቸኮሌት ነው። ለንብ ከረሜላና ቸኮሌትም አንድ ጊዜ እናጨብጭብላችሁ። አዎ እናጨብጭብላችሁ። እናመሰግናለን እንላችኋለን። ያን ብቻም አይደለም፣ በዛሬው ውድድር እዚህ የተቀመጠ አንድ ሽልማት አለ። ይሄ ሳጥን ሲከፈት አንድ የጉብኝት ሽልማት አለ። ይሄን የጉብኝት ሽልማት ደግሞ ያቀረበልን የኢትዮጵያ ብሔራዊ ሙዚየም ነውና የኢትዮጵያ ብሔራዊ ሙዚየምን እናመሰግናለን እንበላቸው። እናመሰግናለን። አዎ እናመሰግናለን። እሺ አሁን በቀጥታ ወደ ጨዋታችን ነው የምናመራው። ወደ ጨዋታችን ስናመራ ልጆች መታችሁ ከዚህ እጣ ታወጣላችሁ። ከዚህ 6 እጣዎች አሉ። 6 እጣዎችን ታወጣላችሁ። ካወጣችሁ በኋላ የሚደርሳችሁ ቦታ ላይ እዛ ጋር ትቆማላችሁ። ሶስታችሁም ኑና አውጡ። እሺ ላንቺ ምን ደረሰሽ? ይብራ። እሺ ላንቺስ ምን ደረሰሽ? ገዴ። እሺ ላንቺስ? ክንፈ ጥቁር ጭልፊት። እሺ ይሄው የደረሳችሁ ቦታ ላይ እዛ ጋር ትቆማላችሁ። ገዴ ይሄው እዚህ ጋር አለ። ክንፈ ጥቁር ጭልፊት እዛ ጋር አለ። እንደገና ደግሞ ይብራ ደግሞ እዚህ ጋር አለ፣ መሃል ላይ ማለት ነው። እሺ እጅግ በጣም አድርጌ ያመሰግናለሁ። እናንተ እንግዲህ እጣችሁን አውጥታችሁ ከዚህ እሱ ጋር ቦታው መጫወቻ ቦታው ላይ እንደቆማችሁት ሁሉ ወላጆቹም ይምጡና እጣቸውን አውጥተው እሱ ጋር ይቆሙ። አይደለም አብረው ለመጫወት ነው ወይስ ብቻችሁን ሶስታችሁ ትጫወታላችሁ? ሶስታችሁ ይሁን? አይ አይሆንም አይደለ? እሺ ስለዚህ እነሱም እጣ ያውጡና ይምጡ አይደለም እሱ ጋር። እሺ ይሄው ወላጆች እጣ አውጡና በሚደርሳችሁ ቦታ ላይ ትቆማላችሁ። እሺ ላንቺ ምን ደረሰሽ? ቅልጥም ሰባሪ። ላንቺስ ምን ደረሰሽ? አሳ አውጪ ንስር። ላንቺስ? ባለቁንጮ ንስር ይሄው እዚህ ጋር አለ። አሳ አውጪ ደግሞ ይሄው እዚህ ጋር አለ። እዛ ጋር ደግሞ ቅልጥም ሰባሪ እዛ ጋር አለ። ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰውን ሳምንታዊውን ተጓዥ ቤተሰቦች የተሰኘውን ፕሮግራማችንን ነው። በዛሬው ፕሮግራማችን እንግዳ ሆነው የመጡት ልጆችና ወላጆች እጣቸውን አውጥተው ከመወዳደሪያ ቦታው ላይ ቆመዋል። ዛሬ ማን እንደሚያሸንፍ እኔ አላቅም። ቀደም ሲል እንዳልኳችሁ ባለበት ቁም ሳይባል ጨርሶ የሚሄድ እድለኛ ሰው ሊኖር ይችል ይሆናል። ገብታችኋል አይደለም? ስለዚህ በቀጥታ ወደ ቁጥር መጥራት ነው የምንሄደው። ለዛሬ ያዘጋጀነውን የተጓዥ ቤተሰቦች ፕሮግራማችንን የመጀመሪያ ቁጥር የምትጠሪልን ስምረት አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። እሺ 12 ይሁን ወይስ ይቀርልሽ? 12 ለምን 12 አልሽ ግን? አይ እንደዚህ ቁጥሩን ስለምትወጁ ነው። ስለዚህ ይከፈት። እሺ 12 ቁጥር ኮምፒውተር
12 ክንፈ ጥቁር ጭልፊት ምን አይ ጎረቤቴ ስለሆነች አይ ለሷ ልጥራላት ብለሽ ነው? እኔ ግን የሚገርመኝ አሁን እሷ ደግሞ ስትጠራ ላንቺ ከሆነ በጣም ከዛ ደግሞ ዮስቲና ለማርያማዊት እያላችሁ እስቲ እናያለን። ግድ የለም ይሄ መጀመሪያ ነው። የድል ጨዋታ ነው። ጨዋታውም ገብቷቸዋል አይደል? አዎ። እሺ እነዚህ ክንፈ ጥቁር ጭልፊት እየተባሉ የሚጠሩት የወፍ ዝርያዎች እንግዲህ በተለይ ስጋበል ከሚባሉት የሚመደቡ የወፍ ወይም የአሞራ ዝርያዎች ናቸው ማለት ነው። ግልጽ ነው አይደለም? እነዚህን አሞራዎችንም ለማየት በጣም በርካታ ቱሪስቶች ወደ ኢትዮጵያ ይመጣሉ ማለት ነው። ግልጽ ነው? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ሀዲል አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 3 ይሁን ወይስ ይቀር? ይሁን። ለምን 3 አልሽ ግን? ስለሞት 3 ቁጥርን ተወጂዋለሽ? ስለዚህ ይከፈት። እሺ 3 ቁጥር ኮምፒውተር፣ 3 ቁጥር ቅልጥም ሰባሪ። ሁለት ደረጃ እኮ ነው የሚለው እንዴ! ምንድነው? እኔን ሰምታችሁ ነው እንዴ እየተነጋገራችሁ እየመጣችሁ ያላችሁት እንዴ? ግድ የለም ለሌላም ሰው ጥሩ እንጂ እንዴ! ይሄ የድል ጨዋታ ነው የሚባለው። ለዛ ነው የድል ጨዋታ ነው። ማን እንደሚያሸንፍ እኔም አላቅም፣ ግን ይሄው እየመጣችባችሁ ነው እሷ አይደለ? እሺ እነዚህ ቅልጥም ሰባሪ የሚባሉት እንግዲህ በተለይ ግዙፍ ሆነው የክንፋቸው ርዝመትም ከሌሎች ዝርያዎች ሁሉ የሚበልጥ ነው። ከዛ በተጨማሪም ደግሞ ጅራታቸው ረጅምና ደረጃ መሰል አወጣጥ ያለው የወፍ ወይም የአሞራ ዝርያዎች ናቸው። በነገራችን ላይ እነዚህን ቅልጥም ሰባሪዎችን ለማየት የሰሜን ተራሮች ብሔራዊ ፓርክ ጋር ብትሄዱ በጣም ብዙ ቅልጥም ሰባሪዎችን ማየት ይቻላል ማለት ነው። ሰሜን ተራሮች ብሔራዊ ፓርክ ሲኬድ እነዚህ ቅልጥም ሰባሪዎችን ብቻም ሳይሆን ዋልያን፣ ቀይ ቀበሮን እንደዚሁም ደግሞ እዛው አካባቢ ያለውን መልክዓ ምድራዊ አቀማመጡን በደንብ አድርጎ አይቶ መምጣት ይቻላል ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ግን እኔ የሚገርመኝ አሁን ደግሞ ዮስቲና ለማርያማዊት ወይ ደግሞ ማርያማዊት ለዮስቲና ከጠራች ነው። ግን ሊሆንም ላይሆንም ይችላል፣ አይታወቅም። ወይም ደግሞ እዚህ ከፊት የመጡትን ሰዎች ወደፊትም ሊሆን ይችላል፣ አይታወቅም አይደለም? ይሄ ድል ጨዋታ ነው። እሺ ስለዚህ ዮስቲና ቀጣዩን ቁጥር የምትጠሪልን አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽውን መጥራት ትችያለሽ። 21 ነው ሲቀር 21 ይሆን ራሱ ይከፈት። እሺ 21 ቁጥር ኮምፒውተር 21 እንደ ቅልጥም ሰባሪ። አሁን ምንድነው ታዲያ? እኔ አንድ ደረጃ ወደፊታ እንደ ቅልጥም ሰባሪ እንደ በጣም እኮ የሚገርም እድል ነው። እኔ እንደዚህ አይነት ጨዋታ እኔ አጋጥሞኝ አያውቅም። በዚህ ጨዋታ እኔ አሁን ላንቺ እያሟረትኩብሽ እንዳይመስልሽ። አንድ ህይወት የምትባል በዚህ የተጫወተች ልጅ ነበረች። እኔ እያሟረትኩ አይደለም፣ ባንቺሽ እያሟረትኩ አይደለም። ልክ እንዳንቺ መጣችና እዛው ጋር ቆመች በቃ እና አንቺ እና እነሱ ይሄዱ እስከ መጨረሻ ድረስ ብዬ ነው ብለው አሉ። አንቺ ትሄጃለሽ? እስቲ እናያለን። ግን ይሄ ያው የድል ጨዋታ ስለሆነ ያው በአንድ ጊዜም እንደዚህ ሊያልቅም ይችላል። ገብቷቸዋል አይደል? አዎ። እነዚህ ቅልጥም ሰባሪ እየተባሉ የሚጠሩት እንግዲህ ዋና ምግባቸው የአጥንት መቅኒ ሲሆን ተራራማና ገደላማ ቦታዎች አቅራቢያ ላይ በጣም በብዛት የሚገኙ የወፍ ወይም የአሞራ ዝርያዎች ናቸው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። እንግዲህ እንደዚህ አይነት ነገር ያጋጥማል። እኔ አሁን አስደንግጣኛለች። በተጠራው በ3 ቁጥር እዚህ ድረስ መድረሷ በጣም ገርሞኛል። እንግዲህ ያው የመጀመሪያው ሰው ልትሆን ትችላለች፣ ጨርሳ ሄዳ አሁን ሲጠራላት ማለት ነው። ወይ ደግሞ ያው ሁለተኛዋ ሰው ልትሆን ትችላለች፣ ቆማ እዛው እስከ መጨረሻ ጠበመጥ። ላይሆንም ይችላል። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ማርያማዊት አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 15 ኧረ ተይ ይቀየር ይሄ ነገር። ኧረ ተይ ይቀየር፣ እንዳትጨርስ ስምረት እንዳትጨርስ ተይ። 15 ይሁን ራሱ። እሺ 15 ቁጥር ኮምፒውተር
15 ቁጥር አሳ አውጪ ንስር አሳ አውጪ ምንድን ነው የሚለው? ቆይ እንጂ እንዴ መዲና ቆይ ምንድን ነው የሚለው? አሳ አውጪ ንስር ላይ ነው አይደል ያለሽው? ግን ምንድን ነው የሚለው እዚህ ጋር? ምንድን ነው የሚለው? ባለሽበት ቁሚ። እንዴ አንቺ ምን ሆነሽ ነው? አንዳንዶቹ ወደፊት ይጠራሉ፣ አንቺ ደግሞ ባለሽበት ቁሚ። ይሄ በነገራችን ላይ የድል ጨዋታ ስለሆነ ነው። እሺ እነዚህ አሳ አውጪ ንስር የሚባሉት እንግዲህ አፍሪካን ፊሽ ኤግል እየተባሉ የሚጠሩ ሲሆን በተለይ አሳዎች በሚገኙባቸው ወንዞችና ሐይቆች እንደዚሁም ውቅያኖሶች ዳርቻ አካባቢ በጣም በብዛት የሚገኙ የወፍ ወይም የአሞራ ዝርያዎች ናቸው ማለት ነው። እሺ እንቀጥላለን መዲና። ስለዚህ አንቺ ነሽ ቀጣዩን ቁጥር የምትጠሪልን። ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽውን መጥራት ትችያለሽ። ኦኬ 18 ይሁን ወይስ ይቀየር? ይሁን። ራሱ ይሁን? ተይ ይቀየርልሽ። ይሁን። ራሱ ይሁን? እሺ 18 ቁጥር ኮምፒውተር 18 ባለ ቁንጮ ንስር ምንድነው? ጎረቤት ልጇ እኔን ባለሽበት ቁሚ ስላስባለችኝ እኔ ደግሞ እናቷን ላስቆም ብለሽ ነው አይደለ? አይደለ? ነው አይደለም? ይሄ የድል ጨዋታ ስለሆነ ነው አይደለ? አዎ። እሺ እነዚህ ባለ ቁንጮ ንስር የሚባሉት እንግዲህ ሎንግ ክሬስትድ ኤግል እየተባሉ የሚጠሩ ሲሆን በተለይ ሲበሩ በላይና በታች በኩል ክንፎቻቸው ላይ ነጭ ምልክት ያላቸው ሲሆን ዋነኛ ምግባቸው ደግሞ አይጥ እንደዚሁም ደግሞ ተሳቢ የሆኑ እንሽላሊቶችን እነዚህ ተሳቢ የሆኑ ነገሮችን ይመገባሉ ማለት ነው። እሺ እንቀጥላለን። የዚህን ዙር የመጨረሻ ቁጥር የምትጠሪልን ጽጌረዳ አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽውን መጥራት ትችያለሽ። 19 ይሁን ወይስ ይቀየርልሽ? አይ ይሁን። አረ ተይ ይቀየርልሽ። አይቀየርም። ይቀየርልሽ ተይ። ይሁን። ስለዚህ ራሱ ይሁን? አዎ ይከፈት። እሺ 19 ቁጥር ኮምፒውተር 19 ይብራ ላይ ያለ ማን ነው? ይብራ ላይ ነይ አንድ ደረጃ ወደፊት። ስለዚህ ማን ጀመረ? ዮስቲናም ጀመረች ማለት ነው። እሺ እነዚህ ይብራህ እየተባሉ የሚጠሩት የወፍ ዝርያዎች እንግዲህ በበረሃማና ቆላማ አካባቢዎች ላይ በብዛት የሚገኙ ሲሆን በተለይ ተሳቢ የሆኑትን ነገሮች ለምሳሌ እንደ እንሽላሊት የሆኑትን የሚመገቡ የአሞራ ወይም የወፍ ዝርያዎች ናቸው ማለት ነው። እሺ እንቀጥላለን። ማርያማዊት እስካሁን አልጀመርሽም አይደለም? ስለዚህ ማርያማዊት አንቺ ስላልጀመርሽ እዛ ጋር አንድ የኢትዮጵያ ቁጥር ይታይሻላል። እዚህ ጋም 2 አለ። እዛ ጋር ደግሞ 3 የኢትዮጵያ ቁጥር አለ። ከ1 ከ2 እና ከ3 የኢትዮጵያ ቁጥሮች የትኛውን እንክፈተው? አንድ ይከፈት ወይስ ራሱ አንድ የኢትዮጵያ ቁጥር ይከፈት? እሺ የኢትዮጵያ ቁጥር 1 ኮምፒውተር የኢትዮጵያ ቁጥር ይሄ እነማን ፎቶ ነው? የእናንተ ነው አይደል? እስቲ ያ አንድ ቁጥር የት ሄዳችሁ መቼ የተነሳችሁት ነው? እስቲ ንገሪኝ። ወዳጅነት ፓርክ ሄዳችሁ እዛ የተነሳችሁት ነው? ከማን ጋር ነው የተነሳችሁ? ከእናቴና ከእህቴ ጋር። እዚህ ጋር 2 ቁጥር ላይ ያለውስ? እሱ ደግሞ ለኢድ ለበዓል ኢድ ሰላት ሰግዳችሁ ስትመለሱ ነው የተነሳችሁት? እዚህ ጋር 3 ቁጥር ላይ ያለውስ? ይሄ የቴኳንዶ ውድድር ነበርና እዛ ሄደን ፎቶ የተነሳ ነው ከጓደኞቻችን ጋር። አንቺ ምን ቤልት ነው ያለሽ? ሰማያዊ ነው ያለሽ? ሰማያዊ ስንተኛው ደረጃ ነው? 3ኛ። ስለዚህ ትቀጥያለሽ በዛው? ጎበዝ። ከሁላችሁ ማን ነው ጎበዝ? ኦዳ። እሷ ነች ከፍተኛ። ምን ቤልት ነው ያላት? ቀይ ቤልት። እሺ ከቀይ ቀጥሎ ጥቁር ነው? እሺ እጅግ በጣም አድርጌ አመሰግናለሁ። 4 ቁጥር ላይ ያለውስ? እዛ ወዳጅነት አደባባይ እየተጫወትን። ከማን ጋር? ከእህቴ ጋር። እሺ እዚህ ጋር 5 ቁጥር ላይስ? 5 ቁጥር እዛ ሳውዲ ከአባታችን ጓደኞች ጋር። እንዴ ሳውዲ ሄዳችሁ ታውቃላችሁ እንዴ? እዛ ነው የተወለድነው። እንዴ ታዲያ እስቲ ንገሪን ስለ ሳውዲ ምን ነገሮችን አይተሻል? እስቲ ንገሪን። እኔ እንጃ አላስታውስም፣ ልጅ ነበርኩ። ጩጬ ነበርሽ? ድሮ ነው
ስለዚህ አታስታውሽም በደንብ። አንቺ የትኛዋ ነሽ? የትኛዋ ነሽ አንቺ? እቺ ጩጫ ደግሞ ቦርሳ ይዘሻል አይደል? እሺ እዚህ ጋር 6 ቁጥር ላይስ? ከአባታችን ጋር። የት የተነሳችሁት ነው? ሳውዲ። እዛው ሳውዲ ነው? እዛ 7 ቁጥር ላይስ? 7 ቁጥር 4 ኪሎ ፕላዛ። 4 ኪሎ ፕላዛ ላይ። በነገራችን ላይ እሱ ቦታ በጣም ደስ የሚል ቦታ ነው። ሰው ሁሉ ሄዶ ማየት መጎብኘት ያለበት ቦታ ነው። ግልጽ ነው አይደል? እግረ መንገዳችሁ ደግሞ በእግራችሁ ወደዛው ትመጡና አድዋ ድል መታሰቢያ ሙዚየምን መጎብኘት ይቻላል። ወይ ወደ ላይ ከወጣችሁ ደግሞ የኢትዮጵያ ብሔራዊ ሙዚየምን መጎብኘት ይቻላል። እሱን ጎብኝታችሁ ከፊት ለፊት ደግሞ አንበሳ ግቢን መጎብኘት ይቻላል። ከሱ ትንሽ ከፍ ካላችሁ ደግሞ 6 ኪሎ አዲስ አበባ ዩኒቨርሲቲ 6 ኪሎ ግቢ ውስጥ ደግሞ ኢትኖግራፊክ ሚውዚየም ይባላል። የብሔር ብሔረሰቦች ባህላዊ እሴቶች ያሉበት የተቀመጠበት ራሱን የቻለ ሙዚየም አለ። እሱንም መጎብኘት ይቻላል። ወደ ላይ ስትሄዱ ደግሞ እንጦጦን መጎብኘት ይቻላል። በጣም ብዙ የሚጎበኙ ስፍራዎች አሉ። እሺ ይሄኛውስ 8 ቁጥር ላይ ያለውስ? ይሄ አባታችን 2017 መጥቶ ሴንቸሪ ሞል ሄደል። በጋራ ሄዳችሁ ስትጎበኙ። እሺ እዛ 9 ቁጥር ላይ ያለውስ? 9 ቁጥር ደግሞ አሁን ለ5ኛ ክፍል የክረምት ተምረን ነበረ። እሺ እናም ያኔ ለሰርተክፌት ቀን እና አንደኛ ወጥተሽ ነው እኔ ተመልከቱ ይሄው አንደኛ ወጥቻለሁ እያልሽ እያሳየሻቸው ነው። ደግሞ ጎበዝ ነሽ አሉ አይደለም? እና ጨብጭብላት አንድ ጊዜ እና ጨብጭብላት። እሺ እጅግ በጣም አድርገን እናመሰግናለን። የላካችሁልኝን ፎቶግራፎች በሚገባ ስላብራራሽልኝ ከልብ አድርጌ አመሰግናለሁ። እሺ እንቀጥላለን አይደለም? እሺ እንቀጥላለን። ስንቀጥል ወደ ስምረት ወደ አንቺ ነው የመጣሁት። አሁን የምትጠሪው ቁጥር ወይ አንቺን ሊያስጨርስ ይችል ይሆናል ወይ ከመካከላቸው አንዳቸውን ወደፊት ልታመጭ ትችያለሽ፣ ወይ ደግሞ አይ ግድ የለም እኔ እነሱ ወደ ኋላ ስላሉ እኔ ራሴ ልቆምና ልጠብቃቸው ማለትም ትችያለሽ። እንደገናም ሽልማቶችም አሉ እስካሁን አልተነኩም። እሺ ስለዚህ ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽውን መጥራት ትችያለሽ። እሺ 7 ቁጥር 7 ይሁን ወይስ ይቀየርልሽ? አይ 7 ይሁን። ኧረ ተይ በፍጹም ይሁን ራሱ። ይሄ 7 ቁጥር ግን ማንን ይከፈትና ነው እንዴ? ይከፈት። ኧረ ተው ልትጨርስ ትችላለች ትንሽ እንድትቆይ። ይከፈት። እሺ 7 ቁጥር ኮምፒውተር 7 ቁጥር ይብራ 2 ደረጃ ወደፊት 2 ደረጃ ይብራ ላይ ምን እናትና ልጅ አይ ግድ የለም ልጅም ወደ ኋላ አለች እሷም ትምጣና አብረን እንፎካከር ብለሽ ነው እንዴ? አይደለም። ይሄ የእድል ጨዋታ ነው አይደል? አዎ ግን በጣም ደስ ይላል። እነዚህ ይብራ የሚባሉት የወፍ ወይም የአሞራ ዝርያዎች እንግዲህ እንደምትመለከቷቸው እግራቸውና ይሄ ፊታቸው እንደምትመለከቱት መላጣ ሆኖ ቀይ የሆነ የወፍ ወይም የአሞራ ዝርያዎች ናቸው። እሺ እንቀጥላለን። እኔ ግን ሀዲል የሆነ የተበሳጨች ይመስለኛል። እንዴ ብቻዬን ጥለውኝ እንዴት ይሄዳሉ? እኔም እከተላቸዋለሁ አይነት ነገር ይመስላል አይደል? ይሄ የድል ጨዋታ ነው አይደል? እሺ ስለዚህ ሀዲል ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽውን መጥራት ትችያለሽ። ግን ስምረትና ዮስቲና ሊጨርሱ ጫፍ ላይ ደርሰዋል። ስለዚህ አስበሽ ከሁለት አንዳቸው ባላችሁበት ቁሙ ማለትም ትችያለሽ፣ እንዳይጨርሱብሽ ማለት ነው። ወይም ደግሞ ከዛ ከነሱም ደግሞ ወደፊት ማምጣት ትችያለሽ። ስለዚህ ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽውን መጥራት ትችያለሽ። 5 ይሁን ወይስ ይቀር? ይሁን ራሱ ይሁን። እሺ 5 ቁጥር ኮምፒውተር 5 ቁጥር ገዴ ላይ ያለ ማን ነው? ገዴ ላይ። ስለዚህ ማርያማዊትን 2 ደረጃ ወደፊት አምጥተሻታል። በጣም አሪፍ። ስለዚህ አመሰግናለሁ። አትያትም እንዴ? አይደለም፣ ይሄ የድል ጨዋታ ነው። ከዛም ሌላም ሰው ሊመጣ ይችላል። ይሄ እኔ ያልኩት ነገር ከሆነ ግን በጣም ነው እኔ ባይሆን ደስ ይለኛል። ግን ይሁን፣ እኔ ምን አገባኝ? ሊሆንም ላይሆንም ይችላል። ይሄ የድል ጨዋታ ስለሆነ ማለት ነው አይደል? እሺ እነዚህ ገዴ የሚባሉት እንግዲህ በአገራችን ደጋማ ቀበሌዎች በጣም በብዛት የሚገኙ የወፍ ዝርያዎች ናቸው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ቀጣይን ቁጥር የምትጠሪልን ዮስቲና አንቺ ነሽ። ይሄ የምትጠሪው ቁጥር ወይ አንቺን ያስጨርሳል ወይ እናትሽን ያስጨርሳል፣ ወይ ደግሞ ከነሱ ከመካከላቸው ያልጀመሩ ጽጌረዳና መዲና አሉ። ለነሱም ልትጠሪላቸው ትችያለሽ። አንቺም ጨርሰሽ ልትሄጂ ትችያለሽ።
ስለዚህ ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽውን መጥራት ትችላለሽ። 16 16 ይሁን ወይስ ይቀየር? 16 ይሁን። ራሱ ይሁን። እሺ 16 ቁጥር ኮምፒውተር 16 ገዴ አሃ አጠገቤ እየመጣችብኝ ስለሆነ እየደረሰችብኝ ስለሆነ እዛው ባለችበት ቁም ብለሽ ነው። ይሄ የድል ጨዋታ ነው አይደል? አዎ የድል ጨዋታ ነው። አሁን ባላችሁበት ቁሙ የተባሉ የተወሰኑ ሰዎች ሆናችኋል። ሳይባልም ሊጨርስ የሚችል ሰው ሊኖር ይችላል አይደል? አዎ እነዚህ ገዴዎች እንግዲህ አንገታቸው፣ ጉሮሯቸውና ደረታቸው እንደዚሁም ደግሞ ሆዳቸው ሙሉ ነጭ ወይም ድፍን ጥቁር ሊሆን የሚችሉ ሲሆን በአጠቃላይ ግን እነዚህ ገዴዎች አንገታቸው፣ ጉሮሯቸውና ደረታቸው አካባቢ እንደዚሁም ሆዳቸው ሙሉ በሙሉ ነጭ ሊሆን ይችላል ወይ ደግሞ ጥቁር ሊሆኑ የሚችሉ የወፍ ወይም የአሞራ ዝርያዎች ናቸው ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ማርያማዊት አንቺ ነሽ። ስለዚህ የፈለግሽውን ቁጥር አሁን መጥራት ትችያለሽ። 23 ይሁን ወይስ ይቀር? ይሁን። ራሱ ይሁን? እሺ 23 ቁጥር ኮምፒውተር 23 ባለ ቁንጮ ነስ። አረ ለእናትሽ ነው እንደምትጠሪላት ፈልገሽ ነው እንደ መቆም እሱ ጋር ባለሽበት ቆይ ሳጥኑን ለመውሰድ አይ ባለበት ግድ የለም ልቆም እሱ ይምጣልኝ እያልሽ መሰለኛል። አይ ይሄ የድል ጨዋታ አይደለም። አዎ እሺ እነዚህ ባለ ቁንጮ ንስር እየተባሉ የሚጠሩት የወፍ ዝርያዎች እንግዲህ ውሃ ገብ የሆኑ ደን ያለባቸው ስፍራዎችን እንደዚሁም ቆላማ አካባቢዎችን ለኑሮ ይመርጣሉ ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን መዲና አንቺ ነሽ። ይሄ የምትጠሪው ቁጥር ወሳኝ ነው። ቅድም እንዳልኩት ወይ ዮስቲና ወይ ስምረት ይጨርሳሉ። ገብቶሻል አይደለም? ስለዚህ ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽውን መጥራት ትችያለሽ። እሺ 14 ይሁን። አረ ተይቀር ይሁን። አረ ተይ። ስለዚህ ይከፈትና ነው ይከፈታል። እሺ 14 ቁጥር ኮምፒውተር 14 ይብራ ላይ ባለሽበት ቁሚ ነው የሚለው። ይሄው ተጠርቶልሽ ነበር አይደል? ግን ባለሽበት ቁሚ። እኛ ሳንንቀሳቀስ ጨርሳ ልትሄድ ነው እንዴ እያለችሽ ነው አይደል? ይሄ የድል ጨዋታ ነው አይደል? አዎ ከኋላ መጣ እያለች አይደል? ይሄ ያለ ነው አይደል? እሺ እንቀጥላለን። የዚህን ዙር የመጨረሻ ቁጥር የምትጠሪልን ጽጌረዳ አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። 1 አረ ተይ ይቀር። እሱ አይ ይቀርልሽ ተይ ወደፊት ሊያመጣኝ ስለሚችል ስለዚህ እሱ ይሁን። እኔ ግን ማን ይጨርሳል እኔ እንጃ። እሺ ስለዚህ እሱ ይከፈት። አንድ ቁጥር ይከፈት። እሺ 1 ቁጥር ኮምፒውተር 1 ቁጥር ክንፈ ጥቁር ጭልፊት። ስለዚህ እንዴት ሆና እንደመጣች አያችኋት? ሲጠራላት እንደዚህ እንዳያመልጥሽ ነው እንዴ? እሺ እነዚህ ክንፈ ጥቁር ጭልፊት እየተባሉ የሚጠሩት የወፍ ዝርያዎች እንግዲህ አካላቸው አነስተኛ የሆነ ግራጫና ነጭ መልክ ያላቸው ሲሆኑ በተለይ ዝርያቸው ደግሞ የጭልፊት እንደሆነ ይታወቃል ማለት ነው። እሺ እንቀጥላለን። በጣም ደስ ብሎኛል። እኔ እንጃ። አይዞሽ ትጨርሻለሽ። ይሄ የድል ጨዋታ ነው። ገብቷችኋል አይደል? ቅድም ግን ያልኩትን እንዳትረሱ። ህይወት የምትባል እዚህ የቀረበች ልጅ ነበረች። ከዛ ተጠራላት፣ መጣች፣ ቆመች እና አይ ምን ሆነሽ ነው ስል አይ ግድ የለም እኔ ስለጀመርኩ እኔ እንደጀመርኩ ልጨርስ ብዬ ነው ብላለች። አንቺ ግን እንደዛ አትኮኝም፣ አይዞሽ። ሊሆንም ይችላል አይታወቅም። እሺ ስለዚህ ወደ ማን ልምጣ? ወደ ዮስቲና 2 እና 3 የኢትዮጵያ ቁጥሮች አሉ። አይተሻቸዋል አይደለም? ከ2 እና ከ3 የኢትዮጵያ ቁጥር የትኛው ይከፈት? 3 ይከፈት። እሺ የኢትዮጵያ ቁጥር 3 ኮምፒውተር። እሺ ይሄ የማን ነው? የማ እንዴ ታዲያ
እንዴ የኛ ቲም እንዴ አንቺ ምንድነው ማርያማዊት አይደለ? እሺ ማርያማዊት እኔ በጣም ደስ የሚሉኝ ፎቶግራፎች አሉ እነሱን በደንብ ታብራሪልኛለሽ። ግን ያ አንድ ቁጥር ከማጋና መቼ የተነሳሽው ፎቶግራፍ ነው? ከትምህርት ቤት ስመለስ ከወንድሞቼ ጋር የተነሳሁት ፎቶ ነው። መቼ ነው የተነሳሽው? ቀኑን አላስታውስም። ከትምህርት ቤት ስንመለስ። ድሮ ነው ግን ድሮ? አይ አሁን ነው። እሺ እዚህ ጋር 2 ቁጥር ላይ ያለውስ? እሱ አድዋ 00 ፋውንቴኑ ጋር ተነስቼ። አድዋ ድል መታሰቢያ ሙዚየም አካባቢ ያለው ፋውንቴኑ ጋር ነው? እሺ እዚህ ጋር 3 ቁጥር ላይስ? እሱ ሳይንስ ሙዚየም ሄዳችሁ እዛ ከጎበኛችሁ በኋላ ነው? እና ያቺ ምንድናት? ያቺ የምትበሏት ነገር ምንድናት? ቺፕስ ናት። ትጣፍጣለች? ላምጣትና ልስጣችሁ? ዩስቲና ላምጣ? እሺ ከማጋ ነው ግን ያላችሁት? ከማጋ? ከአባቴ ጋር ከወንድሜ ጋርና ከእናቴ ጋር። እሺ በጣም ጥሩ። እንደ ቤተሰብ ሄዳችሁ ስትጎበኙ ነው ማለት ነው። በጣም ጎበዝ። እሺ ያ 4 ቁጥር ላይ ያለውስ? 4 ቁጥር ላይ ጊዮን ሄጄ ነው በህፃንነቴ ጊዮን። ድሮ በህፃንነትሽ? 5 ዓመቴ ላይ። እሺ እዚህ ጋር 5 ቁጥር ላይስ? 5 ቁጥር እዚህ ግቢ ውስጥ ላሞቹን አይተን ስንመለስ ኤቢሲ እዚህ ስትጎበኙ። እሺ እኔ በጣም ደስ ያለኝ ደግሞ ቀደምም ስትናገር የነበረውን ነገር እዚህ ጋር በፎቶ ያረጋገጥሽ ይመስለኛል አይደል? ይሄ እዚህ ጋር 6 ቁጥር ላይ ያለውስ? እሱ አጎቴ ቤት ለአድዋ በዓል ጠርቶን ስዕል ከለር እየቀባን ነው። እሺ እዛ ጋር 7 ቁጥር ላይስ? በጣም ደስ ያለኝ ፎቶ እሱ ነው። ሳይንስ ሙዚየም ነው የተነሳ ነው። ሳይንስ ሙዚየም። እና አንቺ የበሬውን ቀንድ ነው እንደዚህ ያስሽው? አልወጋሽም? አይወጋም። እሺ እዛ ጋር ወንድምሽ ነው ደግሞ እሱ? እና እማማን ሰላም እያላቸው ነው ወይስ የሆነ ነገር ስጡኝ ከያዙት እያለ ነው? እሺ በጣም ደስ ይላል። እዚህ ጋር 8 ቁጥር ላይ ያለውስ? የትንሳኤን በዓል እያከበርን ኬክ ስንቆርስ ነው። ከማን ጋር ነው እያከበራችሁ ያላችሁት? ከአጎቶቼ ከአክስቶቼ ጋርና ከአያቶቼ ጋር እና ከአክስቴ ልጆች ጋር። አያቶችሽ አሉ? አዎ። ስሙኝ እኔ አሁን የምነግራችሁን አዳምጡ። ማርያማዊት፣ ዮስቲናና ሀዲል አዳምጡ። ለአያቶቻችሁ በጣም መታዘዝ መቻል አለባችሁ። አያቶቻችሁ አጠገብ ጋር ሄዳችሁ አባባ ወይ እማማ ድሮ ምን ይደረግ ነበረ ምን ወይ ደግሞ እስኪ ታሪክ ንገሩን ብላችሁ ታሪክ፣ ባህል እንደገና ደግሞ እነሱ የሚነግሯችሁን በደንብ አድርጋችሁ ማዳመጥ መቻል አለባችሁ። መታዘዝ መቻል አለባችሁ። እሺ እንደዚህ የማያደርግ ሰው እኛ አንፈልግም። ገብቷችኋል አይደል? ስትታዘዙ ወይም ደግሞ እነሱ የሚሏችሁን በደንብ ስትሰሙ ወደፊት ብዙ ነገር በጣም ጥሩ ነገር ያጋጥማችኋል። እሺ ጎበዞች። እዛ ጋር 9 ቁጥር ላይ ያለውስ? በህፃንነቴ ጊዮን። በህፃንነትሽ? ድሮ ነው? እንደው በጣም ድሮ ነው አይደል? አዎ እኔ የእናንተን ድሮ በጣም ደስ ይለኛል። ለዛ ነው የምጠይቃችሁ አይደል? የላካችሁልኝን ፎቶግራፎች በሚገባ ስላብራራሽልኝ ከልብ አድርጌ አመሰግናለሁ። እሺ ማርያማዊት። እሺ እንቀጥላለን። ወደ ስምረት ወደ አንቺ መጥቻለሁ። ይሄ የምትጠሪው ቁጥር በጣም ወሳኝ ነው። እኔ ግን በዚህ ዙር የምትጨርሽ ይመስለኛል። ወይ አንቺ ወይ ልጅሽ ወይ ደግሞ ማን ልትጨርስ ትችላለች? ሀዲልም ልትጨርስ ትችላለች። ምክንያቱም 2 ደረጃ ወደፊት የሚለውን የምትጠሩላት ከሆነ እሷም ልታሸንፍ ትችላለች። ስለዚህ የድል ጨዋታ ነው እና አይዞሽ። እሺ ይሄ የድል ጨዋታ ነው ያለ ነው። ስለዚህ ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችላለሽ። 6 ቁጥር 6 ይሁን ወይስ ይቀየር? አይ 6 ራሱ ይሁን። አረ ተይ ይቀየርልሽ። 6 ራሱ ይሁን። እኔ ግን በዚህ 6 ቁጥር ወይ የሚጨርስ ሰው ይኖራል። ቅጭናስጭ እሷን አንስተሽ መሄድ ነው። እስኪ እናያለን። ይሄ የድል ጨዋታ ነው አይደል? የድል ጨዋታ ነው። ስለዚህ ራሱ ይሁን። እሺ 6 ቁጥር ኮምፒውተር፣ 6 ቁጥር ባለ ቁንጮ ንስር። ስለዚህ ነይ ጠጋቢ አንድ ደረጃ። ስለዚህ ቅድም ስለጠራሽልት ስለተጠራራችሁ አይ ግድ የለም እዛ ጥግ ስላለች እሷም አጠገቤ ትምጣ ነው። በነገራችን ላይ አሁን በጣም ደስ የሚል ጨዋታና ደስ የሚል ፉክክር ነው ያለው። 4 ሰው የመጨረስ እድል አለው።
አንድ ሰው ደግሞ እዛ ጋር ምንም አልጀመረም ወደ ጥግ መዲና ደግሞ አልጀመረችም ገና ጽጌረዳ ዮስቲና ሀዲልና ሰምረት የመጨረስ እድል አላችሁ ይሄ የእድል ጨዋታ ነው እሺ እንቀጥላለን ሀዲል ወደ አንቺ መጥቻለሁ ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽውን መጥራት ትችያለሽ 8 ነው ሲቀር ይሁን አሬ 8 ተይ ይቀር ይሁን ራሱ ይሁን ይከፈት እሺ ምንም ችግር የለውም ይከፈትና ነው አይደል ይከፈት እኔ ግን ይከፈት እሺ 8 ቁጥር ኮምፒውተር 8 ቁጥር ክንፈ ጥቁር ጭልፊት ሁለት ስለዚህ አጨብጭቡላ ለራሷ ጠርታ አሸንፋ ሄደች ቦታሽ ቁጭ በይ ስለዚህ በጣም የዛሬ አንድነት ፓርክን ከነመላ ቤተሰቧ ጋር በመሆን የምትጎበኘው ማን ሆናለች ማለት ነው ሀዲል ሆናለች ማለት ነው አስቀምጪው ችግር የለም አጨብጭቡላት እንጂ እንዴ አዎ ሀዲል ከኋላ ተነሳ እኔ ግን እንደው እስቲ ይሁን ግድ የለም እስከ መጨረሻ ነው እኔ ሁለተኛ አንዳንድ ሰዎች ሁለተኛ እንዳይሆኑ ማለት ከዚህ በፊት ለምሳሌ እዚህ መጥተው የነበሩ ሰዎች አሉ አይ ግድ የለም አይሆንም እሺ እነዚህ ክንፈ ጥቁር ጭልፊት የሚባሉት እንግዲህ ትከሻቸው ላይ ያሉ የክንፍ ሽፋኖች ጥቁር ሲሆኑ ሴቶችና ወንዶቹ ተመሳሳይ አቋምና ቀለም ያላቸው የወፍ ወይም የአሞራ ዝርያዎች ናቸው ክንፈ ጥቁር የሚባሉት ቀደም ሲል እንደገለጽኩላችሁ ሌሎቹም ወፎች ባላቸው የአካል አቀማመጥ ወይም ደግሞ በሚኖራቸው ቀለም ነው ሲያም የሚሰጣቸው ገብቷቸዋል አይደለም እነዚህ አሁን ከጭልፊት ዝርያዎች መካከል ትከሻቸው አካባቢ ጥቁር ስለሆኑ እና ይሄ መለያቸው ስለሆነ ክንፈ ጥቁር ጭልፊት እየተባሉ ይጠራሉ ማለት ነው ግልጽ ነው አይደለም እሺ እንቀጥላለን ያው የዛሬው አሸናፊ ታውቋል አሸናፊዋ ሀዲል ሆናለች ያው ባለሽበት ቁሚ ተብለሻል አልተባልሽም አዎ እድለኛ ነች አያችሁ አይደለም ስለዚህ ባለሽበት ቁሚ ሳትባል የጨረሰች ሀዲል ናት የሷንም ልትጠሩ ትችላላችሁ ከዚህ በኋላ ማለት ነው ግልጽ ነው አይደለም ከዛ ዛጋ ቁጭ ብላለች የምንላትን እንላታለን አይደል እሺ ዮስቲና ወደ አንቺ መጥቻለሁ ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽውን ቁጥር መጥራት ትችያለሽ 24 ቁጥር 24 ይሁን ወይስ ይቀር 24 ይሁን ራሱ ይሁን እና ይከፈት እሺ 24 ቁጥር ኮምፒውተር 24 አሳውጪ ንስር አሳውጪ መዲና ስላሳዘነችኝ ግድ የለም ወደፊት ትምጣ ብለሽ ነው የጠራሽላት አይደለ እሺ እነዚህ አሳውጪ ንስር እየተባሉት የሚጠሩት የወፍ ወይም የአሞራ ዝርያዎች እንግዲህ ትልልቅ ቅርንጫፎችን በመጠቀም ከፍ ያሉ ዛፎችን በተለይም ግራሮች ላይ ጎጆአቸውን የሚቀልሱ የወፍ ወይም የአሞራ ዝርያዎች ናቸው ማለት ነው ማለት በትንንሽ ቁጥቋጦ አካባቢዎች ላይ የነዚህን ጎጆ ቤት አታገኙም ረዘም ባሉ ዛፎች ላይ ነው ጎጆአቸውን የሚሰሩ ማለት ነው እና ባህሪያቸው በዚህ አይነት መልኩም የሚገለጽ ነው ማለት ነው ግልጽ ነው አይደል እሺ እንቀጥላለን ቀጣይን ቁጥር የምትጠሪልን ማርያማዊት አንቺ ነሽ ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽውን መጥራት ትችያለሽ እያሰብሽ ነው ሁለት ይሁን ወይስ ይቀርልሽ ይሁን ራሱ ይሁን እሺ 2 ቁጥር ኮምፒውተር 2 ቁጥር አሳውጪ ንስር አሁንም ነይ አንድ ምንድነው እኔም ልድገምላትና ትምጣ ብለሽ ነው እንዴ አረ ይሄ ነገር እንዴት ነው እየሄደ ያለው አንዳንድ ሰዎች ከኋላ እየመጡ ይሄው ሊጨርሱ እዛ ጋር ቆመዋል እኔ አንቺን እያልኩ አይደለም ስምራ ይሄ የድል ጨዋታ ነው ለማንኛውም አሁን የመጨረስ እድል ያላችሁ ሁላችሁም ሆናችኋል 2 ደረጃ ተጠርቶልሽ ነው የመጣሽው ማርያማዊት ስለዚህ አንቺ ገና ትቆያለሽ ማለት ነው ሌሎቹ ግን የመጨረስ እድል አላቸው 2 ደረጃ ወይም 1 ደረጃ ወደፊት ቢባል አንቺም 1 ደረጃ ሊጠራልሽ ይችላል አይታወቅም አይደለም አዎ እነዚህ አሳውጪ ንስር የሚባሉት እንግዲህ ራሳቸው አንገታቸው እና ደረታቸው እንደዚሁም የላይኛው የጀርባቸውና ጅራታቸው አካባቢ ነጭ የሆኑ
የወፍ ወይም የአሞራ ዝርያዎች ናቸው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። መዲና ባለቀ ሰዓትም ቢሆን 2 ደረጃ ወደፊት መጥታለች። አሁን ደግሞ 2 ደረጃ የሚለውን ብትጠሩላት ወይ ራሷ ከጠራች ታሸንፋለች። ስለዚህ መዲና ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። እሺ 9 9 ወይስ ይቀር? 9 እሺ 9 ቁጥር ኮምፒውተር 9 ቁጥር ገዴ ላይ ያለ ገዴ። ስለዚህ ማን ነው ገዴ ላይ ያለው እንዴ? ነይ እንጂ 1 ደረጃ ወደፊት ማርያማዊት ያንቺ አይደል እንዴ? አዎ ይሄው ገዴ ላይ። ስለዚህ አንቺ በጠራሽው ቁጥር ደግሞ የመጀመሪያውን ንባብን ለማዳበር የሚያግዝ መጽሐፍን አግኝተሻልና ይሄን ላንቺ ሽልማት እናበረክትልሻለን ማለት ነው። እሺ እናመሰግናለን። እሺ እንቀጥላለን። አሁን በጣም ወሳኝ ሰዓት ነው። ይሄ ሰዓት በጣም ወሳኝ ነው። ባላችሁበት ቁሙ የሚባል ሰው ከሌለ በስተቀር ሁላችሁም የመጨረስ እድል አላችሁ። ማን ሁለተኛ ሆኖ ይጨርሳል አይታወቅም አይደለም? ግን እስቲ ይሁን ግድ የለም እንዴ ጥሪና ሂጅ እንጂ እንዴ ምንድነው መተሽ እሱ ጋር ቆቆምሽ? አይ ግድ የለም እኔ ሁለተኛ ምሳሌ መሆን እፈልጋለሁ ብለሽ ነው አይደለም? ይሄ የድል ጨዋታ ነው። ገብታችኋል አይደል? ስለዚህ የዚህን ዙር የመጨረሻ ቁጥር የምትጠሪልን ጽጌረዳ አንቺ ነሽ። ይሄ የምትጠሪው ቁጥር ወይ አንቺን ወይ ደግሞ ሌሎቹንም ሊያስጨርስ ይችል ይሆናል፣ ወይ ደግሞ ባላችሁበት ቁም የሚለውን ልትጠሪ ትችያለሽ። ገብቶሻል አይደለም? ስለዚህ ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽውን አሁን መጥራት ትችያለሽ። 20 ይሁን ወይስ ይቀር? አረ ተይ ይቀርልሽ። አይቀየር ራሱ ይሁን። አረ ተይ ይቀር። እሺ እንግዲህ አንቺ ካልሽ ስለዚህ ትንሽ ቆይተን ብንከፍተው አይሻልም? አይደለም? ይሻላል አይደል? እሺ የተጠራውን 20 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል ጽጌረዳ የጠራሽው 20 ቁጥርን ነው። ይሄ 20 ቁጥር ማንን ያስጨርሳል ወይ ማንን ባለበት ሊያስቆም ይችላል? እኔ አላቅም። ይከፈት ማርያማዊት፣ ይከፈት ዮስቲና፣ ይከፈት። እሺ 20 ቁጥር ኮምፒውተር 20 ቁጥር ከንፈ ጥቁር ጭልፊት ባለው ግድ የለም እኔ እንደሆንኩኝ አሸንፌ ሄጃለሁ ብትጠሩ የራሳችሁ ጉዳይ እያለቻለሽ ማነሽ? አዎ አዲል ናት። አዲል እድለኛ ሆነሽ ይሄው ባለሽበት ቆሚ ሳትባይ አሸንፈሽ ሄደሻል። አየሽ አይደለም? እድለኛ ስለሆንሽ ነው አይደለም? አዎ። እና እሱ አሸንፋ ስለሄደች እዛ ቁጭ ብላለች። ባለችበት ትቀመጥ አይደለም? ባለሽበት ቁጭ በይ። እሺ እንቀጥላለን። የመጨረሻውን ሳጥን እንከፍተዋለን። የኢትዮጵያ ቁጥር 2 ኮምፒውተር። እሺ ይሄ ፎቶግራፍ የነማን ነው? የእናንተ ነው አይደለም? እሺ ያ አንድ ቁጥር ላይ መቼና ከማጋ የተነሳችሁት ፎቶግራፍ ነው? እስቲ ንገሪኝ። ከአባቴ ጋር ደብረ ዘይት ሄደን ተነሳ ነው ፎቶ። ቢሾፍቱ ሄዳችሁ የተነሳችሁት ነው? የት ሆቴል ነው ወይስ ምን ሐይቅ ጋር ነው? የሐይቁን ስም አላውቀውም፣ ግን በመርከብ ሄደን ነበረ። በጀልባ እዛ። በነገራችን ላይ ቢሾፍቱ በጣም በርካታ የሆኑ ሐይቆች አሏት አይደለም? በዛ በሐይቆች አቅራቢያ ደግሞ በጣም ደስ የሚሉ ሆቴሎች ተገንብተዋል። ቅዳሜና እሁድ እየሄዱ መዝናናትም ይቻላል ይመስለኛል። እንደ ቤተሰብ ተሰብስባችሁ ሄዳችሁ እዛ ያከበራችሁ ይመስለኛል አይደለ? እዛ ለመዝናናት ሄዳችሁበት ነው አይደለም? እሺ እዚህ ጋር 3 ቁጥር ላይ ያለውስ? 3 ቁጥር ደግሞ ደብረ ሊባኖስ ሄደን ከአክስቴ ጋር የተነሳሁት ፎቶ ነው። ደብረ ሊባኖስን ጎብኝተሻል? እሺ እዚህ ጋር 2 ቁጥር ላይ ያለው? 2 ቁጥር ላይ ደግሞ ትምህርት ቤት እያከበርን ፕሮግራም ስናቀርብ የተነሳሁት ፎቶ። ምንድን ነበር እያቀረባችሁ የነበረው? ይሄ ዳንስ ነው። እና ይሄ ስንተኛ ክፍል እያለሽ ነው? 4ኛ ወይ 5ኛ ክፍል። ወይ ድሮ ነው ታዲያ? ድሮ ነው አይደል? ምን ዳንስ ነው? ምን ዳንስ?
ሳልሳ ዳንስ ነው ወይስ ኦልድ ዳንስ? ኦልድ ዳንስ የድሮ ዳንስ እያሳያችሁ ነው? ትችያለሽ? አሁን ታሳይናለሽ? አሃ ይሄ ልጅ መኖር ነበረበት ማለት ነው ለማሳየት። ማን ነው ስሙ? ይሄ ዮሐንስ ነው። ስለዚህ ዮሐንስም እዚህ ይመጣና ይወዳደራል አይደለም? ከዛ አንቺም ከመጣሽ ደግሞ ዳንሱን ታሳዩናላችሁ አብራችሁ አይደል? እሺ እዛ ጋር 5 ቁጥር ላይ ያለውስ? 5 ቁጥር እዛ ደብረ ዘይት እዛ። እሺ ይሄም 6 ቁጥርም እዛው መሰለኝ አይደል? እሺ እዛ ጋር ያስ የማን ነው? የኔ እንዴ እዛ ጋር እኮ ትልቅ ሰው ነሽ እኮ አይደለ እንዴ? አይደለ? እዚህ ጋር በጣም ትልቅ ነሽ። የት ነው ግን ይሄ 7 ቁጥር የተነሳሽው? እግዚአብሔር አብ። እዚህ ጋር 4 ቁጥር ላይ ያለውስ? አንድነት ፓርክ በትምህርት ቤት ጉዞ ሄደን የተነሳሽው ነው? እንዴት ሆነሽ ነው ባክሽ የተነሳሽው? ደስ ምናምን እንዴት ነው? እስቲ አሳይ። እንዴት ነው? እንደዚህ በስታይል ነው የተነሳሽው? እሺ የላካችሁልኝን ፎቶግራፎች በሚገባ ስላብራራሽልኝ ዮስቲና ከልብ አድርጌ አመሰግናለሁ። እሺ እንቀጥላለን። የዚህን ዙር ምናልባት እንግዲህ አይዞሽ ትጨርሻለሽ እንደጀመርሽ አይታወቅም። በነገራችን ላይ አሁን ሁላችሁም የመጨረስ እድል አላችሁ ሁላችሁም። ስለዚህ ይሄ የምትጠሪው ቁጥር ግድ የለም አንድን ሰው ላስቁም ካላልሽ በስተቀር አንድ ሰው ሊጨርስ ይችል ይሆናል ስምረት። እሺ ስለዚህ ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽውን መጥራት ትችያለሽ። 13 ይሁን ወይስ ይቀየር? 13 ይሁን። ታይቀየርልሽ? አይ 13 ይሁን። ራሱ ይሁን። እሺ ስለዚህ ትንሽ ቆይተን ብንከፍተው አይሻልም? እሱን ይሻላል አይደል? እሺ የተጠራውን 13 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ስምረት 13 ነው አይደል ያልሽው? እኔ ግን እንደው ወይ አንቺ ብትጨርስ ይሻላል። ምሳሌ እንዳትሆኝ ሁለተኛ ምሳሌ እንዳትሆኝ። ግን እኔ በጣም ነው የሚገርመኝ አንቺ እስከ መጨረሻ ከቆየሽ ይገርመኛል። ይሄ የድል ጨዋታ ስለሆነ ማለት ነው። ስለዚህ ይከፈት አይደል? አዎ ይከፈት። እሺ 13 ቁጥር ኮምፒውተር 13 ባለ ቁንጮ ንስር ሁለት። ስለዚህ ጽጌረዳ አሸንፋ አይደል? አጨብጭቡላት። ስለዚህ ጽጌረዳ ሁለተኛ አሸናፊ ሆናለች። እሺ ይሄው እሺ ቁጭ በይ እስቲ። እኔ እንጃ ይሄ ጨዋታ እስከ መጨረሻ በጣም የሚያጓጓ ነው። ጀማሪዎቹም አልጨረሱም። ግድ የለም ያሉ እየመሩ ነው። ኤኒዌይ እስቲ እናየዋለን አይደል? ለማንኛውም እናየዋለን አይደል? እሺ እነዚህ ባለቁንጮ ንስሮች እንግዲህ አጠቃላይ መልካቸው ጥቁር ቡናማ ወይም ጥቁር የሆነ የንስር ዝርያዎች ናቸው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ዮስቲና አንቺ ነሽ። ይሄ የምትጠሪው ቁጥር ቀደም እንዳልኩት ነው። ካሉት ቁጥሮች መካከል አንዱ ቁጥር ባለበት ቁም የሚለውን የያዘው። ከዛ ውጪ ግን ሌሎቹ ያስጨርሷቸዋል። ስለዚህ ከነዚህ ካሉ ቁጥሮች መካከል የፈለግሽውን ነው መጥራት ትችያለሽ። 11 ይሁን ወይስ ይቀየርልሽ? 11 ይሁን። ራሱ ይሁን? ይሄ 11 ቁጥር ማንን ያስጨርሳል? ወይ ደግሞ እኔ እንጃ እኔ አላውቅም። ይከፈትና ነው? ቀጥታ ይከፈት? እሺ 11 ቁጥር ኮምፒውተር 11 አሳ ውጪ ንስር 2 ደረጃ ወደፊት። ስለዚህ ማናሸንፍ ሄደች? መዲና ነይ ቀጥይ። አጨብጭቡላት ለሷም። እሺ መዲና አሸንፋ ሄደች። ይሄው እኔ አላቅም እንዴት እንደሚሆነ ይሄ ጨዋታ። እሺ እነዚህ አሳ ውጪ ንስር እየተባሉ የሚጠሩት እንግዲህ እዚህ ወደ አፍንጫቸውና ወደ አይኖቻቸው አካባቢ ቢጫ የሆነ እንደዚሁም እግሮቻቸውም ቢጫ የሆኑ የወፍ ወይም የአሞራ ዝርያዎች ናቸው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ስምረት አይዞሽ። እሺ እኔ ግን በጣም ይገርመኛል ይሄ ጨዋታ በሆነ ነገር ካለቀ ግን የድል ጨዋታ ስለሆነ ችግር የለውም። እስካሁን 2 ሽልማቶች አልተገኙም። 2 ሽልማቶች። አንደኛው ደግሞ በጣም ደስ የሚል የጉብኝት ሽልማት አልተገኘም። ማን እንደሚያገኝ እኔ አላውቅም። ማርያማዊት ወደ አንቺ መጥቻለሁ።
ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽውን ቁጥር መጥራት ትችያለሽ። ያ የምትጠሪው ቁጥር ከሶስታችሁ ወይ አንዳችሁ ሊያስጨርስ ይችል ይሆናል። በዛ ውስጥ ደግሞ ወይ ሽልማት ልታገኝ ትችያለሽ፣ አይታወቅም። ስለዚህ የፈለግሽውን ቁጥር ጥሪ። አሁን 17 ይሁን ወይስ ይቀየር? ይሁን። አረ ተይ ይቀየርልሽ፣ ተይ ይሁን። ራሱ ይሁን። እሺ የተጠራውን 17 ቁጥር ከአፍታ ቆይታ በኋላ ስንመለስ የምከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ማርያማዊት 17 ነው የጠራሽው አይደለም? ይቀየርልሽ፣ ተይ ይሁን። ራሱ ይሁን እና ይከፈት። እሺ 17 ቁጥር ኮምፒውተር 17 ቅልጥም ሰባሪ አይዞሽ ስምረት እንግዲህ ምን ቅልጥም ሰባሪ ቢጠራልሽ እንኳን እዛው ባለሽበት ቆም ይተባልሽ አይደለ? ይሄ የድል ጨዋታ ነው አይደለ? የድል ጨዋታ ነው አይደለ? አዎ እሺ። እነዚህ ቅልጥም ሰባሪ እየተባሉ የሚጠሩት የወፍ ወይም የአሞራ ዝርያዎች እንግዲህ ደረታቸውና ሆዳቸው ላይ ቀይ ብርቱካናማ ሲሆን ጀርባቸው ሙሉ ለሙሉ ጥቁር የሆኑ የወፍ ወይም የአሞራ ዝርያዎች ናቸው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። በጣም ደስ የሚል ሰዓት ላይ ደርሰናል አሁን እና ወደ ማን ነው የምመጣው? ስምረት ወደ አንቺ ነው የምመጣው። ግድ የለም ትጨርሻለሽ፣ አይዞሽ። እኔ ግን የሚገርመኝ ያው እንደው እንደዚህ ቆመሽ የሆነ ወይ ሽልማት ብታገኝ ወይ የሆነ ነገር ብታገኝ ደስ ይለኛል። ግን ይሄ የድል ጨዋታ ነው አይደለ? ስለዚህ ይሄ ደግሞ በመደዳ ነው የተዋቸዋቸው አይደለም? እንደፈለገ እንደዛም መጥራት ይቻላል። ሌላ ካለ ከዛም መጥራት ይቻላል፣ ከሆነ ቦታ መጥራት ይቻላል። ስለዚህ ከነዚህ ካሉ ቁጥሮች መካከል የፈለግሽው መጥራት ትችያለሽ። ያ የምትጠሪው ቁጥር ከሶስታችሁ አንዳችሁን ያስጨርሳል። ምክንያቱም ባለበት ቁም የሚል ስለሌለ ማለት ነው። እና የፈለግሽውን ጥሪ። 22 ቁጥር 22 ነው ሲቀር 22 ይቀርልሽ፣ ግድ የለሽ። አይ 22 ራሱ ይሁን። እሺ 22 ቁጥር ኮምፒውተር 22 ገዴ። ስለዚህ ልክ ናችሁ ማለት ነው። አጨብጭቡላት። አሸንፋ ሄዳለች። ስለዚህ ማርያማዊትም አሸንፋ ሄዳለች ማለት ነው። እሺ እናመሰግናለን። እሺ እናመሰግናለን። እሺ እንቀጥላለን። እኔ በጣም ነው ደስ ያለኝ ዛሬ በጣም። ስለዚህ ዮስቲና አሁን የምትጠሪልን አንቺ ነሽ። 2 ሳጥኖች ናቸው ያሉት 4 እና 10 ቁጥር። ከሁለቱ አንድን ትጠሪያለሽ። 4 ይሁንልሽ፣ ተይ ይቀየርልሽ። ራሱ ይሁን። በኋላ ግን 10ን በጠራ ኑሮ እንዳትይ። 4 ይሁን፣ ተይ ይቀየርልሽ። ይሁን። ራሱ ይሁን። እሺ እኔ በጣም የሚገርመኝ ግን ይሄ 4 ቁጥር ሲከፈት ማለት ነው ያንቺ ሆኖ አንድ ሰው እዛው ጋር እንዳይቀር ነው ምፈራው። እና እኔ ሁለተኛ ምሳሌ መሆን እፈልጋለሁ እንዳትል ነው ምፈራው። ስለዚህ ይሄ 4 ቁጥር ይከፈት ወይስ ይቆይ? ይከፈት። ትንሽ ቆይተን እንክፈተው አይሻልም? እሺ የተጠራውን 4 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ እናትና ልጅ በቀራችሁበት 4 ቁጥርን የጠራሽው ይሄ 4 ቁጥር ይከፈት። እሺ እኔ እንጃ። እሺ ይከፈትና ነው አይደል? እሺ 4 ቁጥር ኮምፒውተር 4 ቁጥር ይብራ። ስለዚህ ሽልማት ደግሞ በሽልማት ጨረሰሻል። የኢትዮጵያ ብሔራዊ ሙዚየምን አንቺና የአንቺ ቤተሰቦች በጋራ በመሆን ሄዳችሁ የምትጎበኙ ይሆናል። እንኳን ደስ ያለሽ። እሺ አጨብጭቡላት። በሽልማት እሺ። በጣም ደስ ነው የሚለው ግን እኔ በጣም ነው ደስ ያለኝ። ምክንያቱም አንቺ ይሄንን የኢትዮጵያ ብሔራዊ ሙዚየም ጉብኝትን አሸነፍሽ። አንቺ በጠራሽው ገብተሻል አይደል? በጣም ደስ አይልም? ደስ እና ጨብጭብላታ አንድ ጊዜ። አዎ እሺ እንቀጥላለን።
እንቀጥላለን። አይ አይዞሽ እኔ ግን እኔ አሟርቼብሽ መሰለኝ እኔ አሟርቼብሽ ነው አይደለም ይሄ ያለ የድል ጨዋታ ስለሆነ ነው አይደለም አዎ ስለዚህ እናቆየው ወይስ ይከፈት ይሄ ይከፈት እሺ ግን እኔ ስላሟረትኩብሽ ነው እንደው ይሄ የድል ጨዋታ ስለሆነ ነው የድል ጨዋታ ስለሆነ ነው እንደው ግን እንደው ባይሆን ጥሩ ነበር እንደው ይሁን እንዴ ይሁን ግድ የለም እንዴ የድል ጨዋታ አይደል እንዴ አይደል አዎ ስለዚህ ይከፈት እሺ 10 ቁጥር ኮምፒውተር 10 ቁጥር ቅልጥም ሰባሪ ስለዚህ አጨብጭቡላት ይሄው በሽልማት ይሄው ንባብን ለማዳበር በሚረዳ መጽሐፍንም አንቺ በጠራሽ አሸንፈሻል ይዘሽ መምጣት ትችያለሽ ምን ነው ልቆይ ነው እንዴ ይሄው ይሄን ሽልማት አግኝተሻል እጅግ በጣም አድርገን እናመሰግናለን እዛው እሺ እነዚህ ቅልጥም ሰባሪ የሚባሉት እንግዲህ ራስና አንገታቸው በላባዎች የተሸፈነ ሲሆን መንቁራቸውና አይናቸውን የሚያገናኝ ጥቁር መስመር ይሄው እንደምትመለከቱት ማለት ነው ጥቁር መስመር ያላቸው የወፍ ወይም የአሞራ ዝርያዎች ናቸው ማለት ነው ግልጽ ነው አይደለም እሺ እንቀጥላለን ተመልካቾቻችን ከኢቲቪ ልጆች ዓለም እየተላለፈላችሁ የሚገኘው ተጓዥ ቤተሰቦች የተሰኘው ፕሮግራማችን የዛሬው ጨዋታ እንግዲህ ቀደም ሲል በተከታተላችሁት መልኩ ተጠናቋል። ነገር ግን አጠቃላይ ቆይታችን ምን ይመስል ነበረ፣ በቆይታችን ምን ተሰማቸው የሚለውን የተወሰነ ታጋሩናላችሁና ከማን ጀምራለሁ? በሽልማት ጨዋታውን ካጠናቀቀችው ከዮስቲና በቆይታችን ደስ ብሎኝ ነበረ የማላቃቸውን አዋፋትና ቤት አካባቢ እንደሚገኙ አውቄያለሁ ልጆችን የምለው ደግሞ እዚህ መተው በጨዋታና በውድድሩ እንዲሳተፉ ነው አመሰግናለሁ እጅግ በጣም አድርጌ አመሰግናለሁ እንደው ግን ሽልማቱን በማግኘትሽ ምን ተሰማሽ ደስ ብሎኛል ደስ ብሎሻል አይደል ብሔራዊ ሙዚየምን ጎብኝተሽው አታውቂም አይደል ደሞ አሁን በአዲስ መልኩ ተሰርቷል ተዘጋጅቷል ስለዚህ አንቺና የአንቺ ቤተሰቦች በሙሉ ሄዳችሁ ትጎበኛላችሁ ማለት ነው ግልጽ ነው አይደል እሺ እጅግ በጣም አድርጌ አመሰግናለሁ ምሳሌ ሆነሻል ይመስለኛል አይደል ስምረት አጠቃላይ ቆይታችን ግን ምን ይመስል ነበረ በቆይታችን ምን ተሰማሽ እስኪ እና ለወላጆቹ ምን የምታስተላልፊው መልእክት አለ እሺ በጣም ነው ማመሰግነው ይሄን እድል ስለሰጣችሁን ኢቲቪን ከልብ እናመሰግናለን ይሄን የመሰለ ቆይታ እንድናደርግ ስለጋበዘን እናመሰግናለን ሌሎችም ወላጆች ልጆቻቸውን እዚህ ይዘው እየመጡ ይሄን ፕሮግራም ቢመለከቱ ላለው ምክንያቱም ከማጫወቱም ከሽልማቱም ውጪ በጣም ቁም ነገርን ወስደንበታል ኢቭን ስማቸውን ሁሉ ሰምተን ማናቃቸውን የት እንደሚገኙ ማናቃቸውን በጣም ብዙ አይነት የወፍ ዝርያዎችን አሁን እዚህ ላይ እንድናቅ አድርጎናልና ብዙ ትምህርቶችንም በዛው ቀስሞሚ ስለሚቻል ከጨዋታው ባሻገር ያገኘነው ትምህርት ስላለ በጣም እናመሰግናለን ሌሎችም ወላጆች ልጆቻቸውን እዚህ ይዘው እንዲመጡ ጋብዛለሁ እጅግ በጣም አድርጌ አመሰግናለሁ ግን ጀምረሽ መጣሽ ደሞኮ በአንድ ጊዜ ነው በራለ የመጣሽው ግን ይሄ የድል ጨዋታ ነው ምንነው ለዛ ነው ወደ ማርያማዊት በጣም ብርቱ ተፎካካሪ ነበርሽ አይደለም አዎ አጠቃላይ ቆይታችን ምን ይመስል ነበረ በቆይታችን ምን ተሰማሽ በጣም ደስ ይል ነበር ጨዋታው እና ያላወቅነውን አውቀናል የስጫጩት እንቁላላቸው እንደሚፈለፍሉ የስ እንደሚኖሩና ምግብ ምን እንደሚመገቡ አውቀናል ሌሎች ልጆችም እዚህ መተው እንዲጫወቱ ጋብዛለሁ እጅግ በጣም አድርጌ አመሰግናለሁ እሺ ጽጌረዳ ወደ አንቺ መጥቻለሁ በጣም ደስ ይላል አዝናኝና ቁም ነገር አዘል ፕሮግራም ነው እንደዚህ ያልመሰለኝ በጣም ጥሩ ነው ደስ ይላል ወላጆች ልጆቻቸውን ወደዚህ ይዘው መጥተው እንዲያዝናኑ በዛውም ቁም ነገር አዘል ይዘው እንዲሄዱ ጋብዛለሁ የማናቃቸውን አዋፍ ዝርያዎችን ያወቅ ነው እጅግ በጣም አድርጌ አመሰግናለሁ እሺ የዕለቱ አሸናፊ የዕለቱ ኮራ አልሽ አይደል ጀነን አልሽ አዎ ይገባሻል ምክንያቱም አሸንፋለች አይደል አዎ ሀዲል አጠቃላይ ቆይታችን ምን ይመስል ነበረ በቆይታችን ምን ተሰማሽ እኔ በጨዋታው በጣም ነው ደስ ያለኝ እና
በማሸነፊም ደስ ብሎኛል። ሌሎች ልጆችም እዚህ መጥተው እንደዚህ አይነት ጊዜ ማሳለፍ ይችላሉ ደስ ስለሚል እናም ብዙ ነገሮችን አውቀናል። ለምሳሌ የማላውቃቸውን አዋፋት አውቄያለሁ። እጅግ በጣም አድርጌ አመሰግናለሁ። መዲና ወደ አንቺ መጥቻለሁ። ፕሮግራሙ በጣም አዝናኝና አሪፍ ጊዜን ያሳለፍነው ጥሩ ፉክክር ነበረው እና ያው ኢቲቪ ሁሌ ምን ጓጓው ነበርና እድል በማግኘት ትልቅ ደስታ ነው ዛሬ የተሰማኝ ከልጆቼ ጋር እና ያው ጥሩ ነው ሁሉ አዋፋቱ። አሁን እኔ ብዙ ማላውቃቸው የት አካባቢ እንደሚኖሩ እና እድሉን ያው አግኝተን ወደፊት እንደምን ጎበኝ ነው እና አመሰግናለሁ። አንድ ደግሞ ለአንተ ስለምናደንቅክ ስጦታ ትንሽ ስጦታ አዲላ አምጥታለች ለኔ አምጥተሽልኛል እናበረክትልህ። እሺ በጣም ደስ ይለኛል። የታለ ታዲያ? እሺ እንዴ ወይኔ እጅግ በጣም አመሰግናለሁ። በእውነት በጣም አመሰግናለሁ። እሺ እጅግ በጣም አመሰግናለሁ። ይከፈት። እሺ ይሄ በጣም የሚገርም ሰርፕራይዝ ነው። በእውነት በጣም የሚገርም ነው። እንዴ ኦ ይሄው ስጦታ የመጣልኝ እጅግ በጣም አመሰግናለሁ። እጅግ በጣም አድርጌ አመሰግናለሁ። እሺ እጅግ በጣም አድርጌ አመሰግናለሁ። የዛሬው ተጓዥ ቤተሰቦች ፕሮግራማችንን የምናጠቃልለው እዚህ ያሉትን ሽልማቶች ለልጆች በመስጠት ይሆናል ማለት ነው። የመጀመሪያዋ ተሸላሚያችን ዮስቲና። ስለዚህ ዮስቲና ይሄው ንብ ከረሜላና ቸኮሌት ይሄንን ላንቺ በስጦታ መልክ አበርክቶልሻል። እዚህ እንደምትመለከችው እዚህ ጋር ከረሜላዎች፣ ቸኮሌቶች አሉ። ይሄኛውን ደግሞ ጧት በዳቦ የቀባሽ በይ ብሎ ይሄንን ላንቺ ሰጥቶሻል። እሺ እናትና አባትሽን ማክበር አለብሽ። አገርሽን መውደድ መቻል አለብሽ። እንደገና ደግሞ ለአያትሽ በደንብ መታዘዝ መቻል አለብሽ። እሺ ለአያት ብቻ ሳይሆን ታላላቆችን ማክበርና መታዘዝ መቻል አለብሽ። እሺ ከዛ ደግሞ በትምህርትሽ በደንብ ጎበዝ ሆነሽ ዩኒቨርሲቲ ገብተሽ ስራ ስትይዢ በስራሽ ደግሞ ኢትዮጵያን አንደኛ በዓለም አቀፍ ደረጃ ማስጠራት መቻል አለብሽ። እሺ እጅግ በጣም አድርጌ አመሰግናለሁ። አሁን እሺ ወደ መቀመጫሽ ሂጂ። እሺ እንቀጥላለን። ቀጣዩዋ ተሸላሚያችን ማርያማዊት ይሄው ላንቺም ንብ ከረሜላና ቸኮሌት ይሄንን ሽልማት ሰጥቶሻል። እዚህ ጋር ይኸውልሽ፣ እዚህ ጋር ተመልከች። ይሄ ቸኮሌት አለው ከረሜላም አለው። ይሄኛውን ደግሞ ጧት በዳቦ የቀባሽ ወደ ትምህርት ቤት ስትሄጂ ብይ ብሎ ይሄንን ሰጥቶሻል። እሺ አንቺም እናትና አባትሽን ማክበር አለብሽ። ለእናትና ለአባትሽ መታዘዝ መቻል አለብሽ። እሺ ወደፊት አሁን ሰዓሊ ሆናለሁ ብለሻል አይደለም? በስዕል ችሎታሽ በጣም ትልቅ ደረጃ ላይ ደርሰሽ እንደነ የዓለም ሎሬት እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ እንደሳቸው ኢትዮጵያን በዓለም አቀፍ ደረጃ በስዕል አንደኛ ማስጠራት መቻል አለብሽ። እሺ እጅግ በጣም አድርጌ አመሰግናለሁ። ተቀመጭ። እሺ የዕለቱ አሸናፊ ሀዲል ላንቺም ይሄው ንብ ከረሜላና ቸኮሌት ይሄን ሽልማት አበርክቶልሻል። ይሄው እንደነሱ ተመልከች። እዚህ ጋር ቸኮሌቶች አሉት፣ እዚህ ጋርም ቸኮሌቶች አሉ። ይሄኛውንም ደግሞ ጧት በዳቦ የቀባሽ ብይ ብሎ ይሄንን ላንቺም አበርክቶልሻል። አንቺም እናትና አባትሽን ማክበር አለብሽ። አገርሽን መውደድ መቻል አለብሽ። አንቺ ደግሞ በቴኳንዶ ሊሆን ይችላል ወይም ደግሞ በፈለግሽው ነገር ብቻ አንደኛ ሆነሽ የኢትዮጵያን ስም በዓለም አቀፍ ደረጃ ማስጠራት መቻል አለብሽ። እሺ ስጦታ ስላበረከትሽልኝም ከልብ አድርጌ አመሰግናለሁ። እሺ እናመሰግናለን። እሺ ተመልካቾቻችን ከኢቲቪ ልጆች ዓለም ሲተላለፍላችሁ የነበረው የዛሬው ተጓዥ ቤተሰቦች የተሰኘው ፕሮግራማችን ቀደም ሲል በተከታተላችሁት መልኩ ተጠናቋል። በዚህ ፕሮግራም ላይ መሳተፍ የምትፈልጉ ልጆች ወይም ወላጆች ከታች በምትመለከቱት የቴሌግራም አድራሻችን ወይም ደግሞ በ0980770202 ቴሌግራም አድራሻችን ብትጽፉልን በዚህ ፕሮግራም ላይ ተሳታፊ የምናደርጋችሁ ነው የሚሆነው። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታ አድርጌያለሁ። እንግዶቼ እናንተም አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ። ቀሪው ጊዜ የሰላም እንዲሆንላችሁ እመኛለሁ። መልካም ጊዜ ይሁንላችሁ።